ቤቲ ታምሪያለሽ እንዴ? እንኳን ደህና መጣሽ። መጀመሪያ እንኳን ደህና ቆያችሁ። በጣም አፍራለሁ አይናፋር ነኝ እፈራለሁ ስላለች እሱን በደንብ አስፈርተናት እንግባ ብለን ነው። አይ እንደዛ እንኳን አልፈራም። ቀለል እንዲልሽ። አዎ ቀለል። እንዴት ነሽ ቤቲ? እንደ ቤትሽ እንኳን ደህና ቆያችሁኝ። እንደ ቤትሽ። እሺ። ቤቴሌም በላይ ማናት? ቤቴልሄም ማለት ኢትዮጵያዊ ሞዴል ናት። ፕሮፌሽናል በ5 አመት ኤክስፒሪየንስ ያላት በሞዴሊንግ ዙሪያ ሞዴል ናት። ፕሮፌሽናል ምንድነው? ፕሮፌሽናል ማለት በስራው ላይ ልምድ ያላት ረጅም ጊዜ ቆይታ ብዙ ኤክስፒሪየንስ ያላት ማለት ነው። ፕሮፌሽናል ዓለም አቀፍ ውድድሮችን ያረገች። እሺ እኔም ፕሮፌሽናል ልባላ በቃ እንደዚህ ፕሮፌሽናል ዲጄ ነኩ ምን ነው ተጠራጠርክ እንዴ? አዎ አይ አንዳንዶች ፕሮፌሽናል ሲባል ግዴታ ከሀገር ወጥቶ የሰራ ምናምን ይመስለዋልና ፕሮፌሽናል ማለት ግን ፕሮፌሽን ብለ ያን ነገር ከያስከው ስራዬ ብለ ከያስከው መተዳደሪያ እንጀራ ከሆነ የመጀመሪያ ስራ ከሆነ ማለት ነው ፕሮፌሽናል ነህ ማለት ነው። እሱ ነው ፕሮፌሽን ከሚል የመጣ ነውና ለዛ ነው አስታኪኬ ዝም ብዬ ጠየቁሽ። ያው ወጎጉን ይሽ ልክ ነው። ቤቲ የሰፈር ልጅ ናት። እድገቷ እንዴት ነው? የተማረች አተራርገሽ በሁለት ሰዓት ውስጥ? እሺ የተወለድኩት መቀሌ ነው። ከዛ በ2 አመቴ ወደ አዲስ አበባ መጥቼ እዚሁ ነው ያደኩት። ኤሌመንተሪ የተማርኩት ቦሌ ቸርች ኦፍ ክራይስት እስከ 4ኛ ክፍል። ከዛ በኋላ ደግሞ ፊውቸር ጄኔሬሽን ሆፕ ስኩል ከ6ኛ እስከ 12ኛ ክፍል ተምሬያለሁ። ከዛ በኋላ አሁን ደግሞ የአድማስ ዩኒቨርሲቲ ኮሌጅ የ3ኛ አመት የማርኬቲንግ ተማሪ ነኝ። እሺ ታዲያ እኛ ምንም ሰራ ነው ለካወራሽ በጣም ደስ ይላል። ልጅ ሆነሽ ይሄ ካቶክ የሚሄድ ምናምን ልምድ ነበርሽ? ቀጭቋ ይያሉ ልጅ ሆኜ ነው ሞዴል በጣም መሆን የምፈልግ የነበረው። ፎቶ መነሳት በጣም ወድ ነበረ። ባርቢ ልጅ እያለሁ ባርቢ አሻንጉሊቷን በጣም ነበር የምወዳትና እሷን በጣም እከተል ነበር። ስቲል ናው ብላክ ባርቢ ነው የሚሉኝ ኮምፒቲሽን ላይ ዛ በሚሄድበት ሰዓት ብላክ ባርቢ ይሉኛል። ለፎቶ ለነገሩ ሴቶች ማበሏችሁ ሰልፊ እኮ የተፈጠረው እንደሞ ከነሱ የመጣ ይመስለኛል። የመጀመሪያው ሰልፊ የፈጠረችው ሴት ሳትሆናቀር ግን ሰልፊን ካነሳ በነገራችን ላይ 1947 አካባቢ ነው የመጀመሪያው ሰልፊ አባቴ ነው ብሎ አንድ ገጠር ውስጥ የተነሳ ፎቶ ፖስት አድርጎ ባለፈው በጣም አስገርሞናል። በገመድ ካሜራውን ይዙትና ሰውየው ቁጭ ይላሉ። ከዛ በገመድ ጎተት ሲያረጉት ራሳቸውን በራሳቸው ያነሳሉ። የድሮን ካሜራ አባቴ ነው ብሎ ፖስት አድርጎት ነበር አንዱ ባለፈውና ፎቶ ተወጃለሽ? አሁን ራስሽን በራሽ ማንሳት በጣም የታወኩኝ ነኝ ፎቶ በመነሳት በጣም ፌስቡክን አጨናንቀሽዋል። ጥሩ ካሜራዎችም አሉሽ ማለት ነው። አይ በጣም ደስ ይላል። ቤቲ እንግዲህ ዛሬ ያው እንግዲህ ያረግንሽ በቅርቡ የተለያዩ ውድድሮችን አካሄድተሻል። እንደተለመደው በአቀባበል ደረጃ በሚዲያም ከቨሬጅ እንደተለመደው ምንም ሳይደረግ ልልሽ ሀገርሽ ገብተሻል። አሁን ባለው ከዚህ በፊት ጋሽ ማህሙድ በቢቢሲ ተሸላሚ ነበረ። ጋሽ ሙላቱ የባርክሌ ዩኒቨርሲቲ የክብር ዶክትሬት ተሸላሚ ሲሆን ጸደኒያ ገብረ ማርቆስ ከኮራና ፍሪማ ስትመጣ፣ ሳያደምሴ ከጀርመን ፊልም እጩ ሆና ስትመጣ ዞር ብለንም አላየንም። ጋሽ አፈወርቅ ተክሊን ዞር ብለን አላየናቸውም እኮ። በጣም እነዚህን ሁላ ጀግኖቻችን ሉሲዎች ከአፍሪካ ዋንጫ መልስ ሲመጡ የሚቀበላቸው አቶ ኤርፖርት ቁጭ ሲሉ የሴንትራል ዩኒቨርሲቲ ባለቤት ናቸው ሄደው ተቀብሏቸው በራሳቸው መኪና ምሳ ጋብዘዋቸው። ህብረት ስለሌለን ይመስለኛል ሚኪ፣ አርቱ ላይ ያለን ሰዎች ህብረት የለንም። ሁላችንም የየራሳችን መንገድ ብቻ ስለምንጓዝ ይመስለኛል እንጂ ህብረት ቢኖረን ኖሮ ይሄን ነገር የሚያደራጅ ነገር ይኖር ማህበር ቢኖረን አሁን የሞዴሊንጎች ማህበር ቢኖር የኢትዮጵያ ልጆች ማህበር እንዳለ ማለት ነው ቢኖሩ ማህበራቶቹ ጠንካራ አይደሉም፣ ጠንካራ እንቅስቃሴ አያደርጉም። ለዛ ይመስለኛል ሚኪ አይመስልም? ይመስለኛል። ግን አንዳንድ ጊዜ ደግሞ ለራሳችን ጀግኖች የምንሰጠው ነገር ይለያያል። በተለይ አሁን ጀጊጃን መጣ ተብሎና ኃይሌ መጣ ቢባል አንድ ስቴዲየም ውስጥ የሚመጣው ህዝብ ቁጥር 1 ነው አይደለም? እሱ ነው ለኛ የምንሰጠው። ኃይሌ ግን እንግሊዝ ሲሄድ እኮ ያለውን ክብር አይተናል። በቃ እነ ዴቪድ ቤካም ያለውን ስም እናውቃለን። ግን ኃይሌን ሲያገኝ የሆነውን ሁኔታ ኃይሌ ባክ ፎቶውን እንነሳ እስከማለት ደረጃ ደርሷል። ዴቪድ ቤካም ወደ ማንቸስተር ሲሄድ ኃይሌ እኮ የተደረገለትን አቀባበል እናውቃለንና በጣም አንቺ ከዛ ሁላ ነገር ስትመጪ ኤርፖርት አበባ የሰጠሽ ሰው ነበር? አይ ማንም አልነበረም። ዝም ብዬ ነበር የመጣሁት። ቤትም አልነገርኳቸውም ነበር። ዝም ብዬ ነበር የመጣሁት። ቤት እንኳን መናገር ነበረብሽ እንጂ መጣው አበባ ይዞ ይቀበልሽ ነበር ቤተሰብ። ገና ብዙ መስራት አለብኝ። ለዛ ገና በቃው ብዬ አላምንም። ምክንያቱም ገና ብዙ አላማዎች አሉ። ይሄ የመጀመሪያ ነው እንጂ
የመጨረሻ አይደለም። ገና ትልቅ ደረጃ ላይ የምፈልግበት ቦታ ስደርስ ያ ሁሉ ነገር ፈልጋለሁ። ደስ ይላል። ሞዴሊንግ የጀመርሽ? ሞዴሊንግ የጀመርኩት አቢሲኒያ ፋይን አርት ሞዴሊንግ ስኩል ነው። በ17 አመቴ ነው ሞዴሊንግ የጀመርኩት። አሁን እኔ ያለሁበት እኩያ ገና በቲኔጀር በኔ እኩያ። እሺ። እና አሁን 5 አመት ሆኖኛል ሞዴሊንግ ከጀመርኩኝ። 22 አመቴ ነው እያልሽ ነው? አዎ 22 አመቴ ነው። ባት ተጨምሮ ለነገሩ በ3 እና ቀዳሜና ወድ በዓላት ተቆጥሯል። በ3 ብትበልጠኝ ነው። በ3 ብትበልጠኝ ነው ችግር የኩያሞች። ስለዚህ 5 አመት ሆነሽ? 5 አመት ሆኖኛል። የመጀመሪያው ውድድር የት ነበር? የመጀመሪያ የሚገርማችሁ እዚህ ነበር፣ አዲስ አበባ ማዘጋጃ እዚህ ነበር። ግቢ ውስጥ ነካሽው ህንጻችንን። እሺ። የመጀመሪያ ልክ ሞዴሊንግ እንደጀመርኩኝ 2 ሳምንት ምናምን በኋላ ነው እዚህ አንድ ፋሽን ሾው ነበረ። እዛ ላይ ነው የመጀመሪያ። ሁለተኛ የራዲሰን ብሎ ነበረ። ኦኬ። የመጀመሪያ መጽሔት ላይ የወጣሁት ደግሞ ዞማ ዲጄ ጌት ያዘጋጁት ነው እዚህ ማዘጋጃ ቤት አስተውሳለሁ። አይደለም? ኦኬ። አንድ ዝግጅት ነበርና እሱ መስፈት ነው። ዲጄ ጌት የዛሬ 5 አመት ከነ ፕሮሞ ቤቢ ጋር ትልቅ ፋሽን ሾው እዚህ አዘጋጅቶ ነበር። እሱ እንዳውም ብዬ ፈርቼ ነበር። አይደለም፣ ቆይቷል። አንድ 4 አመት በፊት ማለት ነው። አዎ፣ እኔም በዛን ጊዜ ስለሆነ ምናልባት እሱ ይሆናል ብዬ ገምቼ። አይደለም። ውጤቱ እንዴት ነበር ግን? ያሁን የሄድኩበት የመጀመሪያው የማዘጋጃ ቤቱ ፋሽን ሾው ነው የነበረው። ኦኬ። ሾው ብቻ ነው እንጂ ሾው ነው የነበረው። የራዲሰን ብሉም ፋሽን ሾው ነው። ቁንጅና ውድድር ውስጥ የገባሁት በቅርቡ ነው። ሚስ ወርልድ ኢትዮጵያ ላይ ፈርስት ራነር አፕ ወጥቼ ነበር። ኢንተርናሽናል ቻንሱን አግኝቼ ሄድኩት። በመጀመሪያ በሄድኩበት ውድድር ላይ በጣም ደስተኛ ነበረ ናሽናል ዳይሬክተሪ እና የነበሩት ሰዎችም በጣም ደስተኛ ስለነበሩ ሱፐር ሞዴል ኦፍ ኢንተርናሽናል ሚል ውድድር ተሳተፍኩ ኢትዮጵያን ወክዬ እና እዛ ላይ በተደረገው ነገር ሱፐር ሞዴል ኦፍ አፍሪካ እና ቶፕ 50 ፋይናሊስት ያ ማለትም 8ኛ ደረጃ ላይ ነው ኢትዮጵያ የነበረችው። ያው ቮት ምናምን አልነበረውም። የመጀመሪያ ላይ የሄድኩበት ውድድር ግን ቮት ያስፈልገው ነበር በጣም ሚዲያ ከቨሬጅ ስላልነበረኝ ያው ቀደም እንዳወራ ነው። ስለዚህ እንትን ነበር ብዙም አልነበረም። ግን ያው የነበረኝ ነገር እስከ መጨረሻው ድረስ ሀገሬን በሚገባ አስተዋውቂያለሁ። እዛ ደግሞ የት ነው የሄድሽው ግን? ቦታው ታይላንድ ባንኮክ ነበር የነበረው። ታይላንድ ነበር። ስለዚህ ይሄን ያህል ባይባልም ግን ምን እዛ ላይ ያገኘሽበት ነገር ነበር? በትምህርትም በምንም ነገር ኤክስፔሪየንሱ ከልጆቹ ጋር የነበረን መለዋወጥ፣ ሀሳብ መለዋወጥ፣ የተለያዩ ሾዎች ነበሩ። ድፍረት ይሰጣል ኢንተርቪው ላይ ከሰዎች ጋር ያለ ኮሚኒኬሽን ብዙ ነገር ጠቅሞኛል ለኮንፊደንስም። እና ደግሞ የራስ ፊሊንግ አለው። ኢትዮጵያን ሪፕሬዘንት አድርገህ ስቴጅ አስታውሳለሁ ስቴጅ ላይ አርቅሻለሁ። እንዲሁም ካሜራ ምናምን እንዳያኝ በጣም ፈርቼ ከካሜራ እንኳን አትደበቂም ከኛና ከካሜራ እና የራስ የሆነ ፊሊንግ አለው። ኢትዮጵያን ወክለህ በምትሄድበት ሰዓት የሆነ እንጂ የተለየ ስሜት አለው። ምናልባት የሚያውቁት ሰዎች አሉ ነገር ያጋጠማቸው እርግጠኛ ነኝ። እኔ ራስም በየመጣ ስታወራ እያስተዛዘነች ነው። በጣም ሀገር መወከል እኮ በጣም ትልቅ ነገር ነው። በጣም አንድ ሰውን አይደለም የምትወክለው የኢትዮጵያ ሙሉ ሰውን ስለሆነ እዛ በምታደርጋቸው እንቅስቃሴዎች በጣም ራስን መጠበቅ አለብን። ምክንያቱም በስም አይደለም የምትጠራው። ይሁን ኢትዮጵያ የሆነ ነገር ብታረግ ደስ የሚያሰኝ ነገርም መጥፎ ነገርም ብታደርግ ኢትዮጵያ ነው የምትባለው። ስለዚህ የሀገርህን ኢሜጅ ተጠንቅቀህ መሆን አለበት እያንዳንዱ ነገር። ተሳስተህ እንኳን የሆነ ነገር መፈጸም የለብን። በቃ ለዓላማ እስከሄድክ ድረስ ሀገርህን በሚገባ በተለያዩ ነገር ባለባበስህም፣ በተለያዩ በአመጋገብህም፣ በሁሉም ነገር የኢትዮጵያዊነትን ሪፍሌክት ማድረግ አለብህ። በጣም ይገርማል። አንቺ እኮ ሞዴል አይደለሽ፣ እዚህ ጋዜጠኛ ነው መሆን የነበረብሽ የኔ ሚዲያ አዘጋጅ። እሺ፣ ከዛ በኋላ ምን ውድድሮች ላይ ተወዳደርሽ? በውጤት ደረጃ ምን አገኘሽ? ቶፕ 20 ገብቻለሁ። በቮት
እንዲሁም ቮት ማንም አላደረገኝም ነበር ከኢትዮጵያ ብዙ የተወሰኑ ሰዎች ናቸው። ፌስቡክ ላይ ጓደኞቼ በጣም ነው ማመሰግነው እዛ ላይ በጣም ቮት አድርገውኛል አንዳንዶቹ። ግን ከዛ ደግሞ በተጨማሪ ሚዲያ ከቨሬጅ ቢኖር ኖሮ የኢትዮጵያ ህዝብ ይሰማና ቮቱን በጣም ወሳኝ ነበር ይበዛ ነበር እና እሱን ነው ማለት እንፈልገው። በጣም ድጋፍ ያስፈልጋል። እንግዲህ ሌላ ጊዜ ስትሄጂ ደውይልን እኛ በደንብ ቮት እናስደርግሽ። ብዙዎቹን አስደርገናል አይደል? እንቁጣጣሻውን በጣም ትልቅ ፕሮሞሽን ነበር የሰራንላትና ብዙ ቮቶች አግኝታ ነበር እንቁጣጣሽ። አዎ አንደኛ ወጣች እኮ በኋላ ላይ ከዛ ውጭ ያለውን አንደኛ ወጣ ነበር። ግን ዋናው ላይ ያው ይታወቃል የፈለገን ፕሮሞሽን ብንሰራ በቴክስት ነበር የሚደረገው። ግን የአይስላንድ ሀገሮች ያሉት በጣም ብዙዎቹ ቆንጆ ቮት ሰጥቷት ነበር በቴክስት። ያንቺ ግን ኦንላይን ነበረ? ኦንላይን ነው እና ቪዛ ካርድን በርግጥ ይጠይቅ ነበረ። ቪዛ ካርድ ውጪ ያሉ ግን ይበቃሉ ይችሉ ነበር እነሱ ናቸው የተወሰኑ ሰዎች። እና ደግሞ ፌስቡክ ፔጆች አላቸው ሶሻል ሚዲያ ላይ ኢትዮጵያ ስምን ሳይሆን ኢትዮጵያ እያሉ እዛ ላይ ቢጽፉ ቦታቸውን ቢያስቀምጡም እሱም ተቀባይነት አለው። ትልቅ ክብር አገኘውበት ያልሽ ውድድር ወይም ጥሩ ደረጃ አገኘውበት ያልሽ ውድድር ምንድነው? ለኔ ሁሉም አንድ ነው። ኢትዮጵያን ወክዬ እስከሄድኩ ድረስ አንደኛ ለመውጣት ብቻ ሳይሆን ያለኝ ሪፍሌክት እዛ ሄጄ የማደርጋቸው ነገሮች እንቅስቃሴዎች ሁሉም ለኔ አንድ ናቸው። መጀመሪያ ሙሉ ለሙሉ ራሴን ሰጥቻለሁ። ምችለውን አቅሜን ደግፌ አንዳንድ ሰው የሚወድቅ ነበር እዛ መቆጣጠር ራሱን አይችልም ነበር ምክንያቱም በጣም አድካሚ ነበር። አንዳንዴ 2 እና 3 ሰዓት ብቻ ነው ምንተኛው ሌሊት ላይ ጧት ላይ አይናችን ያብጣል ምናምንና እሱን ሁሉ ተቋቁሜ ሁለቱንም ውድድሬ ኢንተርናሽናል ውድድሬ ጥሩ ደረጃ ላይ ስላደረኩ ለኔ አንድ ነው። ከአፍሪካ አሸናፊ ነበር ሸራ? ከአፍሪካ ባለፈው ሄድኩበት ከ2 ሳምንት በፊት ሱፐር ሞዴል ኦፍ አፍሪካ ተብዬ ከአፍሪካ አንደኛ በጣም ደስ ይላል። አዋርድ ነበር። በጣም ደስ ይላል። ለመጀመሪያ ጊዜ ነው ኢትዮጵያ ሱፐር ሞዴል ኦፍ አፍሪካን ስታሸንፍ። እና የመጀመሪያም ተወዳዳሪ ነኝ ኢትዮጵያ ውስጥ ሱፐር ሞዴልን ወኪኝ እዛ ውድድር ላይ ተሳተፍ። በጣም ደስ ይላል። እስኪ አድማጮች ሙዚቃ እንስማና ይሄ ሱፐር ሞዴል እንትን ሞዴልና የሚባሉ ነገሮች አሉና እዚህ ወደል ተሰብስቦ ስለ ሞዴል ማናገር ሪከርድም ይዛለች ማለት ነው። አዲስ ሪከርድ ይዛለች እንዴ ከኢትዮጵያ የመጀመሪያው ተወዳዳሪ ሆና ማሸነፍ የትልቅ ታሪክ ነው ያጻፍሽው። እዚህ ጋር ይሄን መልክ ይዛ ታዲያ አንዴ ይሄን መልክ ይዛ አይደል እንዴ? ለማንኛውም ስልክ ቁጥራችንን አስተዋወቅ፣ ፌስቡካችንም ቴክስቱ የሚተዋወቅና ለቤት ያላችሁን ጥያቄ አድርሱን። አጠቃላይ ማንኛውንም ከሞዴሊንግ ጋር ከፋሽን ኢንዱስትሪ ጋር በተያያዘ ፖስት አድርገናል። እዛ ላይ የራሳችሁን ስሜቶቻችሁን ማድረስ ትችላላችሁ። ቤቲ በተገቢው መልክ ትመልሳለች። ስቴጅ ላይ ስትወጣ የምትናገረው ንግግር አለ። ያው ሞዴሎች ኮንፊደንስ አለ። በጣም በኮንፊደንስ ሀብታም ናቸው፣ አይታሙም። ከጋዜጠኛ በላይ ኮንፊደንስ አላቸው ይባላል። እሱን እያሳየች ትገኛለች። ቆንጆ አርጋ ስለ ሞዴሊንግ ኢንዱስትሪ ትመልሳለች ማለት ነው። ሳሚ በትለም በላይ ኢትዮጵያ She loves photography, makeup, and spending time with her family. Wherever it's going, I'm gonna chase it. What's left of this moment, I'm not gonna waste it. Stranded together, our worlds have collided. This won't be forever, so I የቤቲን እንግዲህ መድረክ ላይ ስትጠራ ሰምተናል። እንግዲህ አሪፍ ነው፣ በጣም ደስ ይላል። ምስሉንም እኛ ያያየን ነበር። ነሽጣር ሻቤት ታላልሽም ቤቴሌም ሲባል እኔ ያለቀሰችበትን እየፈለኩ ነበር። እንባን የለም እዚህ እናስለቅሳት አይደል ላይቭም ባያለ። ለማንኛውም አልደበረሽም? ተመችቶሻል ብለን ተስፋ እናደርጋለን። እንዴ ጎጆ ሚውዚክ ደስ ይላል። በጣም ኢንጆይ ያረኩት ነው። ብላኪ እንዴት ነው? ብላኪ ጎበዝ ነው፣ ጎበዝ ሙዚቀኛ ነው። ከሞዴሊንግ ከመጀመሪያ በፊት ያበረታታኝ ነበር።
ብላኪ ቤስት ሙዚቀኛ ዲጄ ብላኪ ዲጄ ብላኪ ኦኬ ወዳጃችን በጣም ብላኪ በነገራችን ላይ ከቤቲ ጋር እንድንገናኝ ብላኪ ነው ከካናዳ ምን ነው ጠፋ ለምትሉም ያው አለ ይሄው እንዲህ እየቆሰቆሰ ይመጣል እንግዲህ ምን ይዤ ልመለስ እያለ ነው እንጂ ይመጣል መምጣቱ አይቀርም እንደ ቴዲ አፍሮ ምን ይዤ ልመለስ እያለ ነው በጣም በርካታ ጥያቄዎች የመጡ ነው እነሱን ወደ ኋላ ላይ እናስተናግዳለንና እስኪ አጠር አድርገሽ መልሽልን ቅድም አንዱ አሁን ሞዴሊስት ስትል ነበርና ትንሽ ፈገግ ብያለሁ ቆንጂት ከሾላ ትባላለች ሞዴሊስት ይባላል በጣም ቆንጆ ነኝ ሞዴሊስት አይባል ሞዴል ነው ይባላል ሞዴሊስት ማለት ስራውን የሚያስተምረው ሰው ሞዴሊስት ይባላል አስተማሪው ሞዴል ማለት ደግሞ ያው የሚሰራው ሰው ማለት ነው ትልቅ ሞር ፕሮፌሽናል በሆንክ ጊዜ ሞዴሊስት ይባላል እሱ ነው ልዩነቱ ግን አስተማሪው ነው እንጂ ሞዴሊስት የሚባለው ሁሉም በዚህ ፊልድ ውስጥ ያለ ሰው ሞዴሊስት አይባልም ያው ሞዴሊስት በጣም ፕሮፌሽናል ከሆንክ በኋላ ሞዴሊስት ትባላለህ ግን ያው ሞዴል ነው አሁን ለኔ ሞዴል የሚባለው ይሰጠኝና ደረጃ ላይ ነው ያለሽው ስለዚህ ሞዴሊስት ስተታችን ነው ማለት ነው ብዙ ጊዜ ማንኛውንም ሰው እየተነሳን እቺ ኮ ሞዴሊስት ናት ገሌ ሞዴሊስት ነው ስንል ስተት ነው ማለት ነው ብዙም ስተት አይደለም ግን ያው ፕሮፌሽናል ስትሆን ሞዴሊስት ትባላለህ በርግጥ ግን ሞዴል ነው በብዛት የሚባለው ሱፐር ሞዴል ፕሮፌሽናል ዮንክስ መጣ ሱፐር ሞዴል እየተባለ ሱፐር ሞዴል አሁን አንቺ ተብለሻል ሱፐር ሞዴል ኦፍ አፍሪካ ስለዚህ እሺ አትርሳው ሱፐር ሞዴል ማንኛውም ሰው ይባላል ነው ማንኛውም ሰው አይባልም እኔ ኢትዮጵያን ወክዬ ሱፐር ሞዴል ኢትዮጵያ ነበር መጀመሪያ ሲሄድ ከዛ ታይትሉ የተሰጠኝ ከዛ ከሄድኩ በኋላ ነው ሱፐር ሞዴል ኦፍ አፍሪካ ዋናው ደግሞ ቶፕ 50 ከወርልድ ቶፕ 50 ነው የገባሁት 8ኛ ደረጃ ላይ ስለዚህ የሱፐር ሞዴልን ውድድር ተወዳድረሽ ነው ያ ደረጃ የሚሰጠውና ሱፐር ሞዴል የሚባለው በዛ ምክንያት ነው በዛ ምክንያት ነው እነ ሊያ ከበደ ምን ውስጥ ነው ያሉት ታዲያ እነ ሊያ ከበደ ያሉት አሁን ሞር በጣም ፕሮፌሽናል ከሱፐር ሞዴሎች ሃይ ተከፋይ የሚባሉት ደረጃ ላይ ነው ሊያ ከበደ ያለችው ኢንስፓየርድ የምታደርገኝ ሊያ ከበደ ናት ከልጅነቴም ጀምሮ እንዲሁም ካሁኑ የበለጠ ድሮ ሚዲያ ላይ ትታይ ነበር ቲቪ ላይ ምናምን ታይ ነበር በጣም ነበር ሞዳት ኢቭን መንገድ ላይ ሲሄድ ሊያ ይሉኛል የሚገርም ትመሳሰላላችሁ የሚመሳሰል ነገር አለ እኔ ራስ መጣች እንዴ ቁመት ላይ ነው እንጂ በጣም ትመሳሰላላችሁ በተለይ የድሮ የሊያ ፊት ማለት ነው እንዳሁኑ ገፋ ሳይል ግን ያው ናታውንም ቢሆን ብዙ በጣም ራሷን ጠብቃለች ሊያ ስፖርት ሰራለች መጋጋባ ላይ በጣም ደስ ይላል እሺ ጥያቄዎች አሉ አይደል ሳሚ በጣም ጥያቄዎች አድማጮች እያጎረፉልሽ ነው ቆንጂት ከሾላ ምናልሽ በጣም ቆንጆ ነኝ ግን ሰውነቴ ቦርጬ ምናምን አስቸገረኝ እንዴት ነው መቀነስ የምችለው ብላሻለች እንግዲህ የተለያየ የየሰው ሁኔታ ይለያያል ስለዚህ ወይ ደም ታይፕ 1 ተመርምራ በዛ መሰረት አመጋገቧን ማስተካከል ዙሩና ከረርሽ ሊሆን ይችላል ያስባለሁ አላውቁ ስለዚህ በደም ታይፕ ብያስባለሁ እኔ ግን ናቹራሊ ቀጭን ነኝ ቀጭነሽ አንቺ ናቹራሊ ቀጭን ነኝ ያው አመጋገቧ ማታ ላይ ብዙ ጊዜ የሚመከረው ማታ ላይ ባትመገብ ብዙ ፋት ነገር መውሰድ ያስፈልጋል ግን ብዙ አለ መውሰድ ባይበዛ ስፖርት ኤክሰርሳይዝ ማድረግ በሳምንት ስንት ቀን ፋት ትወስጃለሽ አንቺ ነው እኔ ሊሚት የለኝም ይሄን ምናምን አይደለም ግን ሁሌም መውሰድ ደስ አይለኝም በብዛት ቬጂቴብል ነገር ደስ ይለኛል አትክልተኛ ነሻ ሰላጣችንን የጨረሽው አንቺ አይደለሽ እንዴ አንድ ሰሞን እኮ የዛሬ 6 ወር ቆስጣ አቺ የምትሸጣው ጎመናለች 20 ብር ገብቶ ነበርና እናንተ 40 ብር አረግ ነው 40 ብር ሞዴሎቻችን ናችሁ ለካ ያስወደዳችሁ እንደዛ ነው ስለዚህ ወይ ወደ ህክምናው ትሄድ አሊያም በዘልማድ ራሷ ፋቱን ትታ ወይም ቀንሳ ትሞክረው ነው አንዳንድ ሰው እንቅስቃሴም ስፖርትም ትስራ አንዳንድ ሰው እንቅልፍ ያወፍራል አንዳንድ ሰው ደግሞ ስትሬስ ያወፍራል የየሰው ባህሪ ይለያያል ራሷ ናት ይሄንን በደንብ ሞር መታቀው በጣም ይጋ አንቺ ምንድነው ድንገት የሚያወፍርሽ ያው ቀጫጫ ነሽ ሁሌ እንደኔ ግን ምንድነው የሚያወፍርሽ እኔ ብዙ አልፈርም እረፍት ሲበዛ ልክ ነህ መጀመሪያ ላይ እንዲያውም ስፖንሰር ለመፈለግ ለዚህ ውድድር በጣም እንትን ብያለሁ የተለያዩ ድርጅቶች ይጃለው ፋይት አድርጌያለሁ እዚህ ውድድር ላይ ላለመቅረት ምክንያቱም የሞዴሊንግ ግቤን ለማድረስ በጣም ሞር ከዚህ በፊት እንዲያውም የተለያዩ ውድድሮች መተውልኝ ብዙ አልሄድኩኝም ግን እዚህኛው ላይ ግን ሞዴሊንግም ነው ብዙም ፋይት ማድረግ ስለምፈልግ ሄድኩኝ እና እዛ ውድድር ላይ ለመሄድ
በጣም ያልኩበት ቦታ የለም። የዛኔ ቀንሼ ነበር። አሁን ግን ከዛሽ እረፍት ስላደረኩኝ ትንሽ ይሻላል። ትንሽ ከዛችሁ ላይ ቀንሼ ራስሽ ነሽ ስፖንሰር የምትፈልጊው? አዎ ስፖንሰር መፈለግ በጣም ከባድ ነው። በዚህ አጋጣሚ ስፖንሰር አንድን ሰው አይደለም እኛ ሁሉንም ህዝብ እስከሆነ ድረስ ሪፕሬዘንት የምናደርገው ስፖንሰር በምንጠይቅበት ሰዓት ተደማጭነት ብናገኝ ምክንያቱም ለነሱም ጥቅም ነው አገር መወከሉ ለነሱም ፕሮሞሽን እንሰራለን እያልን ነውና እኔ ብቻ አይደለም ከዚህ በፊትም የሄዱት ተወዳዳሪዎች ኢትዮጵያን ወክለው በጣም ነው በራሳቸው ነው ከበር አድርገው ለመሄድ ካላቸው ጉጉት በራሳቸው ከቤተሰባቸው አንዳንዶቹ እንደውም ይቀራሉ ይሄን ቻንስ ባለማግኘት እኔ ቤተሰቦቼ ናቸው አስቸግሬ የሄድኩት ስለዚህ አሁን እኔ በቀጣዩ ግን በቀጣዩ ኢትዮጵያን ኤርላይንስ እና ካኖሪያል ቴክስታይል ፒኤልሲ ነው ስፖንሰር ይሆኑ አሁን ኢትዮጵያን ኤርላይንስ ማስተቂያ ከመሰለ የምሰል በርቱ ኤርላይንስ በጣም በርቱ በነገራችን ላይ ኢትዮጵያን ኤርላይንስ በጣም ብዙዎችን ነው እየደገፈ ያለው በጣም ብዙ ሰዎችን እየደገፈ ነው ያለው በተለይ በፍሪ ቲኬት ዙሪያ ያው የኢትዮጵያ አይደለ እንዴ የኢትዮጵያ ከአፍሪካው እኮ የኢትዮጵያ አየር መንገድ ኢትዮጵያን ኤርላይንስ ነው ግዴታቸውም ነው በነገራችን ግዴታቸው ነው የኛው ነው የራሳችን ነው ሌሎቹ እንደውም ያገራቸው ገቨርንመንት ይሄዳል እዛ ውድድር ላይ ኤምባሲያቸው ይገኙላቸዋል ይደግፏቸዋል ናሽናል ዳይሬክተራቸው ድጋፍ አላቸው በጣም ምንም ነገር ላይ ደረጃ ላይ እንኳን ባይገቡ አገራቸውን ሪፕሬዘንት እስካደረጉ ድረስ ድጋፍ አላቸው በልብስ ዲዛይንስ ላይ እሱ ላይ ስፖንሰር ያርግሽል በጣም ነው ማመሰግነው ብዙ ዲዛይነሮች በዚህ ጊዜ ስፖንሰር ሆነውኛል ቤኪ ቢስ ሁሉ ጊዜ ዲዛይን ትሰራልኛለች በጣም ነው ማመሰግናት ሞርገን ሌዘር ላይ ነው የምትሰራው አሁን እና አይዳ ታደሰ አይና ለማየለ ብዙ ናቸው ዛፍ ኮሌክሽን ዋናዎቹ ናቸው ሙሴ ዲዛይነር ሙሴ እና በጣም ነው ማመሰግነው ሌሎችም አሉ በጣም አመሰግናለሁ ስለዚህ ለቀጣዩ ደግሞ ዙሩን የበለጠ እንድታከረው ቤቲ አለን እንበላት ነው ድጋፋቸው አይለያይ ባለሀብቶች እንደዚህ በልብስ ዲዛይን ላይ የሚሰሩ በሁላችሁም ማለት ነው ካምፓኒ ቴክስታይል ካምፓኒዎች በጣም ሀገራችን ላይ እየበዙ ነው ያውን የነሱ ምርት ማስተዋወቅ አለባት እሷ በሞዴሎች ነው የሚተዋወቀው ልብስ እና እንዲህ አይነት ነገር ቢጀምሩም ጥሩ ነው ቴክስታይል ካምፓኒዎቻቸው ትክክል በጣም አሪፍ ነው ሌላ ጥያቄ አለ አንተ ጋር አዎ ካድማጭ የመጣ ነው በለጡ እንዴ ከአርሲ ጎንዴ ነው የምትባለው በጣም ወሳኝ አድማጫችን ነው ስትሰሪ ያጋጠመሽ ችግር ምንድነው ያጋጠመሽ ችግሮች የምትያቸው ነገር በስራሽ ላይ በስራዬ ላይ አጋጠመኝ የምለው መጥፎ ነገር የለም ምክንያቱም ሁሌ ስራዬ ላይ ተጠንቅቄ ነው የምሰራው ብዙ ነገሮች ሊያጋጥም ይችላል ግን በጣም በጥንቃቄ ነው የምሰራው ሁሌም ከሰራሁኝ በኋላ ተመስግኜ መጨረሻ ላይ ተመስግኜ ነው የምሰራው ከሁሉም ጋር ደስ የሚል ኮሚኒኬሽን ኖሮኝ እንዲሁም ያላቸው አስተሳሰብ አለ ስለ ሞዴሊንግ ቀይሬው የሞዴሊንግ ነገር ቀይሬላቸው ምክንያቱም የሚያስቡት አስተሳሰብ አለ እንደዚህ ነው እንደ ሞዴል ባህሪ ምናምን ይሉሃልና ያ ኢሜጃቸው ይቀየራል ነው ከሁሉም ጋር ተደስቼ ነው የምሰራው ያጋጠመኝ ችግር ምለው የለም ከስፖንሰር ከመፈለግ ውጪ እንኳን በእውቀቱ ያለው ነገር ነው የሚመጣው የስጌር ደግነቱ እግርን ከጠመን ያለ መስራቱ ብሏል እግሯ አልቆ ስፖንሰር ብለጋ በጣም ከባድ ነው ስለዚህ እኔ ይመስላል ነው የምትዩ ፌስቡክ ላይ ሲያ ሳልሳ ያለ ቢቀጥል ስም አለ እንደወረደ ነው ማነበው ቤትሾ በጣም እንወድሻለን ገና ብዙ ስራ እንደምትሰሪ ባለሙሉ እምነት ነን ያንቺን አሪያ ለመከተል ታናናሾችሽን ምን ትያቸዋለሽ ታንክስ ጎጆ ሚውዚክ ይላል በጣም አመሰግናለሁ ሲስ ያው በቤተሰብ በኩል ወንድሜ ነው ማለት ይቻላል የቤኪ ቢስ ወንድም ነው ዲዛይነር ቤተሰብ ናቸው ለኔ ማስተላለፍላቸው መልእክት በርቱ ነው ምለው ጎበዝ ብዙ ኢንቦክስ ነው ማገኘው ፌስቡክ ላይ ራሱ እኔ እንኳን ሞር ሰክሰስፉል ባልሆን እኔ የደረስኩባት ደረጃ ላይ እስካለኝ ኤክስፒሪየንስ ለማካፈል ያላችሁ ጥያቄ ካለ መረዳችሁ ነገር ካለ ብዙ ሰክሰስፉልም አይደለውኝም ግን መረዳዳት እንችላለን በስራም በሁሉም በማንኛውም ነገር ኔቨር ጊቭ አፕ መንገዶችን በማሳየት ተስፋ እንዳቆርጡ ባይኔ ኔቨር ጊቭ አፕ ብላለች እሺ በፈረንጃፍ ሚኪያስ ዱላ ወልደ ማርያም እንደወረደ ነው ስማቸውን ሁሉንም እናቀርበው Hey Betty, congrats. I want to know more about your trip to India. Did you know won the competition? ይላል ወደ ህንድ ተጉዘሻል እንዴ?
አዎ ህንድ ነው የነበረው። በዚህ አመት በየአመቱ ሌላ የተለያዩ ቦታዎች ይሳተፋል። ሱፐር ሞዴል ኦፍ ኢንተርናሽናል ያሸነፍኩት ያው ሱፐር ሞዴል ኦፍ አፍሪካ ነው። ሱፐር ሞዴል ኦፍ ኢንተርናሽናልን ዋናውን አንደኛ አልወጣሁኝም፣ ግን ሱፐር ሞዴል ኦፍ አፍሪካ ተብያለሁ እና ቶፕ 50 8ኛ ደረጃ ላይ። እሺ ዲጄ ኢማይኮ ደግሞ ናይስ ቱ ኢንቫይት ሄር ከዛ ያለ ሲወርድ በጀመሪያ ያው የት ነው የተወለድሽው የሚል ነው። ቅድም ተመልሷል። መቀሌ መቀሌ አይ እስኪ መቀሌን በስተክል ቢው ብዙ ግራ ይገባቸዋል። መቀሌ ነው የሚባለው መቀሌ አይደለ? ብዙም ፐርፌክት አይደለም ትግርኛ። ያው አዲስ አበባ ስላደኩኝ በሁለት አመቴ ነው የመጣሁት። ያው ግን መቀሌ ነው አሚል ነገር ሳውንድ አለው። እዚህ ጋር የሆነ ነገር አለ። እኔ ትክክል ነኝ አይደል? ልክ ነህ። እስቲ መቀሌ ከ13 ትክክል። ሌላው እዛው ዲጄ ማይኮ ከጠየቀው መካከል ያው አንዳንድ ጊዜ እንግሊዘኛዎች ስለሆኑ እንተርጉማቸው፣ ምክንያቱም አየር ላይ ሲወጣ የተሳሳተ እንግሊዘኛ ስለሚሆን ማለት ነውና መልሰዋለች። ያው ሞዴልሽ ማናት ነው? ያንቺ ሞዴል ማናት የሚል ነው። ለኔ ሞዴሌ ሮል ሞዴሌ ልላት የምችለው ሰው ኤግዛክትሊ የለም፣ ግን በስራዬ ላይ ተጽዕኖ የሚፈጥርብኝ ሴት ሊያ ከበደ ናት። ያው ከኢትዮጵያ አንደኛ እሷ ናት ስለ ሞዴሊንግ ያሳየችን። ከሷ በኋላ ብዙ የለምና በኔም በነበርኩት ጄኔሬሽን ከድሮ ልጅ እያለሁ ስለሆነ የጀመረችው እሷ ናት። ሌላው ይሄ ጥያቄ እንኳን የብዙ ወንዶች ጥያቄ ነው። አሁን ፌስቡክ ላይ ፍቅረኛለሽ? እሱም ባይጠይቅ እኔ መጠየቅ አይቀርም፣ ግን አለሽ እንዴ? የለኝም ለጊዜው። እረፍ እስኪ በቃ ካሁን በኋላ ፌስቡካችንን ብሎክ ተደርጓል። ስልክም አይነሳም ልትል ነው? አረ ይነሳል። እኔ ማነሳው አገናኛቸዋለሁ። ደውሉ። አንተ ማግባት እዚህ ጋር ነው ኪሳራው። ለማንኛውም ዲጄ ማይኮ ከዲላ ዩኒቨርሲቲ በጣም እናመሰግናለን። ተመርቆን የመጣውና ሁለተኛ ዲግሪውን እየሰራ ነው። በነገራችን ላይ በጣም አድማጫችን ነው። በርታ ብለናል። ቸክልልን። ከጎንደር ዩኒቨርሲቲ ነው ተመርቆ የመጣው። ከጎንደር ዩኒቨርሲቲ ተመርቆ አሁን ዲላ ደግሞ ሁለተኛ ዲግሪውን። አሪፍ ነው። ማይኳችን በርታልን ብለናል። አዎ ምንም አለልም ቢኮዝ ታውቂዋለሽ ቤቲሾ ይላል። ምን ተስኖት ቼ ማር ለኔ ትተዋወቃላችሁ? ምን ተስኖት አዎ አውቀዋለሁ። የፌስቡክ ፕሮፋይል ፒክቸሩ ራስታ ነው። አዎ እና ምንም አለልም ቢኮዝ ታውቂዋለሽ ቤቲሾ ይላል። ምን ተበድረሽዋል ወይስ አድናቂሽ ነው? የጸጉር ስታይሊስት ነውና ድሮም ገና ከመጀመሪያ በፊት ሞዴሊንግ ይለኝ ነበር። ሞዴል ብትሆኚ ሞዴሊንግ ጀመርኩ ስለው ደስ ይለው ነበር አስታውሳለሁ። ይሄ ጸጉር ስታይሊስት ነው። ኦኬ ሌላው ደግሞ ወደ ታች ሊያው በጣም ቀደም የገረመኝ ስለሆነ ነው። ናቲ ፊሻ ቤትዬ ድምጽሽ አንደኛ ነው። መልኳንም እንግዲህ ጎጆ ሚውዚክ ላይ ገብተህ ማየት ትችላለህ ፌስቡካችን ላይ። አብርሃም ወንደሰን ሳይሆን ወንጎሰን ነው የሚለው ይሄኛው። በጣም ሪላክስ እያደረክ ነው ቤቲ። ኮንግራ የሚል አለ። በአማርኛም አሁን ሜሴጅ እያደረገ ይገኛል። ስለ ባህላዊ ልብሶቻችን ምን ትያለሽ? ስለ ባህላዊ ልብሶቻችን በጣም ጥሩ ናቸው። እጅግ በጣም ማቴሪያሉ እኔ አሁን የሞር ፎከስ አድርጌ ይዤ ሄድኩት የባህል የኢትዮጵያን ካልቸር ልብስ ነው። ከዚህ በፊት የለበስኩት የሀመር ልብስ ነው። የሀመር ልብስ ላይ ብዙ ሰዎች ብዙ የውጭ ፎቶግራፈሮች ይመጣሉ እና የመረጥኩበት ምክንያት አፍሪካ እያሉ ብቻ ነው ፖስት የሚያደርጉት። በጣም ብዙ ሚሊዮን ላይክ ነው ያላቸው፣ በጣም ብዙ ፋን አላቸው እና ግን አፍሪካ ብቻ ኢትዮጵያ መሆኑን አያውቁም። ብዙ ሰው ያንን ካልቸር ያውቀዋል። በአለም ግን አፍሪካ ብቻ እንደሆነ ነው የሚታወቀውና የኢትዮጵያ እንደሆነ እንዲታወቅ ብዬ እሱን ነበር ለብሼ ሄድኩት። በጣም ደስ ይላል። እና በጣም ጥሩ ነው። አሪፍ ነው። ሚኪዬ በስልኬ አንተን ፕሮግራም እየሰማው በቴፕ ደግሞ የአርሰናልን ኳስ እያዳመጥኩ ነው። ዋው ጎጆ ሚውዚክ ባይኖር ኖሮ ምን አባት ያዝናናኝ ነበረ። ሚስቴ ጎጆ ሚውዚክ ካላለቀ ቡና ላፈላም ብላኛለች። አንድ በሉልኝ። አንድ በሏት። ሁለት ብያለሁ ነው እንደውም አንድ ጨምሬያለሁ። ይለቅ ጠብቂ። በጣም በርካቶች ናቸው። ሆቢሽ ምንድነው? ሰብለ ወንጌል መስፍን ሙዚቃ ትሰሚያለሽ? መጽሐፍ ታነቢያለሽ? አይነት ነገር ነው ጥያቄው። ሙዚቃን ሰማለሁኝ፣ መጽሐፍም አንዳንዴ አነባለሁኝ። ምን አይነት መጽሐፍ ታነቢያለሽ? ሳይኮሎጂ መጽሐፍ ደስ ይለኛል።
ረፍ አይ ሳይኮሎጂ ካነበብሻቸው መጽሐፎች የምታስታውሻቸው አሉ? ያው የማህተመ ጋንዲ መጽሐፍ ደስ ይለኛል። ሳይኮሎጂ ነው በብዛት እሱ ደስ ይለኛል። በጣም አሪፍ። በጣም በርካታ ጥያቄዎች ናቸው። በሙዚቃ ረፍት እናርገ ተያያዥ ጥያቄ አንድ ጥያቄ ልጠይቃ። ምንድነው ሞዴሎች ብዙ ጊዜ ማለት ነው ከሞዴሊንግ አስታኮ ወይ ፊልም አክተር ነው የሚሆኑት፣ ሁሌ ሞዴል መሆን ስለማይችሉ ማለት ነው ወይ ድምጻይ ነው የሚሆኑት። አንቺ ወዴቱ ነሽ የተሳብሽው? እኔ የተሳብኩት ይመስለኛል ጊዜ ስላላገኘው ነው እንጂ ወደ ዲዛይኒንግ አሪፍ ነው። እና ሙሉ ለሙሉ እኔ አርት ውስጥ ነው መግባት የምፈልገው። ፎቶግራፊ በጣም እወዳለሁኝ። ፎቶግራፈርም የመሆን ሐሳብ አለ። ፊልም ሜኪንግ ተምሬያለሁኝ ግን ያው አልጨረስኩትም። ሌላ ውድድር ስለነበረኝ እዛ ሄጃለሁ ብለሽ ተፈሻው ቀጥላለሁ ብያለሁ። ፊልም ሜኪንግ ነው የተማርኩት። ኤክስፒሪየንሱም አለኝ። ዳይሬክተር መሆን ፈልጋለሁኝ። እሱን መጀመሪያ ፍላጎቴ ሞዴሊንግ ስለሆነ እዛ ላይ ፎከስ አደረግና ባለኝ ጊዜ ደግሞ ሙቪ ብሰራ ደስ ይለኛል። ማትፈልጊው ምንድነው? ማልፈልገው ነገር ሁሉንም ፈለግሻቸው? አት ላይ ደስ ይለኛል። ሙዚቃኛ ግን ሙዚቀኛ ብዙ ማለት ሙዚቃ መስራት ድምጽ አለኝ ብዬ አላስብም እንጃ። እሺ መለሽ ከሆነ በኋላ ምን ጠይቀሽ ጥያቄ አለ አስቢበት። ሳያት ደምሴ በጣም ከማከብራችሁ ሰዎች መካከል አንደኛዋ ናት። በጣም በቃ የእውነት አንዳንድ ጊዜ ከተፈጥሮ የሚሰጥ ነገር አለ አይደል? ቅባት የሚባለው ነገር ሳያት ላይ አለ። አሁን እሷ ያለቻችሁ ነገሮች ሳያት ውስጥ አንብቤ ያለው ተዋናይ ናት፣ ድምጻይ ናት፣ የፊልም አክትረስ ናት፣ ያው ተዋናይ፣ ፎቶግራፈር ነች፣ ጎበዝ ፎቶግራፈር ናት። ሰው ማያቀላት ነገር አላቀምስም። ፎቶግራፈር ነው ያለሽበት። በጣም ጎበዝ ፎቶግራፈር ናት። ጎበዝ የላላ ያበሻ አልበማቸውን እሷ ነች አነሳቻቸው። ግን እንዲታወቅ አትፈልግም። አሁን እየሰማሽ ከሆነ ምንድነው እነዚህ የሚዘላብዱት ትላለች። እንዲታወቅ አትፈልግም። እንዴት ታወቅ እንጂ የሰራችው ስራ እንዴ ጎበዝ። እኔ ሙዚቃዎቿን በጣም ነው የምወድላት። የሳያትን በጣም አሪፍ ሙዚቃ ሰርታለች። አሪፍ አልበም አለ። በጣም ጥሩ ነው የሰራችው። ደስ ይላል። በተለይ ዜማ ላይ ደግሞ ጎበዝ ናት። አይዲያም ጎበዝ ናትና ሳያት ዲዛይንም ታረጋለች። እንዲታወቅ አትፈልግም እንጂ ዲዛይንም ታረጋለች። በጣም ብዙ ያሌላት አይነት ሙያ የለም። በሞዴሊንጉም ያው ሳያት ናት። በሱ ነው ያወቅናትና አንቺም ወደ ሳያት መንደር ከሙዚቃው ውጪ እያገባሽ ነው ማለት ነው። ሐሳብም አለሽ? አዎ ሐሳብ አለኝ። ምክንያቱም ሙሉ ለሙሉ ሞዴሊንግ መስራት ፉል ታይም አይሆንም ኢትዮጵያ ውስጥ። ኢንተርናሽናሊም ቢሆን ዲዛይኒንጉን የመረጥኩት የኢትዮጵያን ካልቸር ሪፍሌክት ማድረግ ስለምፈልግ ነው። ሞር ደስተኞች ናቸው። የኢትዮጵያን የተለየ ነው በጣም ጨርቃችን። ስለዚህ እሱ ፕሮሞት ማድረግ ትፈልጊያለሽ? ማድረግ ፈልጋለሁ። በጣም አሪፍ ሞዴል ወይም ሱፐር ሞዴል ኦፍ አፍሪካ በዋር ስሙን ስጠራው ስሳሳት ኮስተር እንዳትልብኝ ነው። ቤተልሔም በላይ ከኛ ጋር ትገኛለች። አድማጮቻችን እስከ 10 ሰዓት ድረስ ገና እንቆያለን። ጎጆ ሚውዚክ ነው እንግዲህ በርካታ አድማጮች የደወላችሁ ለእንግዳችንም ሱፐር ሞዴል ቤተልሔም በላይ ጥያቄ እያቀረባችሁ ነው። ከልብ እናመሰግናለን። በጣም እናመሰግናለን። ቤት ሸዋሽና ነው እስካሁን ጥሩ ነው። ጎጆ ሚውዚክ ደስ ይላል። ስንት ኪሎ ነሽ ግን? 44 የሳሚ የሚኬ ድሮ ኪሎ እድሜውን ይዛ ያንተ እድሜ ተሸክማ ቁጭ ብላለች። አገር ትዞራለች። አንተ በዚህ እድሜ ቁመት ሜትር ከ72 ከኔ እኩል አይገርም እኮ ሁሉንም ጋር ተኩሎ ኳስ ታለሽ እንደ ቤቲ? ኳስ አልወድም። እንኳን አላየሽ ጨጓራሽ ነዶ እኩል ሆነች። አይ ሳሚ ምን ይላል? ኳስ የማደጋፊ ነው ሲባል አይ እኔ ኑሮዬን ነው የምደግፈው። ኑሮ ከመደገፍ በላይ ምንም የለም። ያገሬ ሲሆን ግን አያለሁ። ኳስ ታያለሽ? እሱ ግድ ነው። አዎ በጣም በርካቶች አሉ። በጣም በሚገርም ሁኔታ ግን ቅድም ያወራነው ነገር ቤቲ ባኪስ ስልክሽን የሚል ደግሞ እንዳለ ሌላ ህይወት ደግሞ ከዚሁ ከፒያሳ ነው። ቤቲ በጣም አድናቂሽ ነኝ። ከዚህ በፊት የተለያዩ ፎቶዎች ላይና ፌስቡክ ላይም አይሻለሁ። ጓደኛዬም ነሽና ውበትሽ በጣም ይገርማል ትላለች። አመሰግናለሁ ህይወትዬ። ውበት ምንድነው? ውበት ማለት ውስጥህም እላይህም ቆንጆ ሆነ ውስጣዊ ውበት ከሌለ የሰው ልጅ አያምርም። አታምርም ያህል ነው የምትባለው። ብታምርም ውጭህ ቢያምርም ስለዚህ የውስጥ ባህሪ መኖር አለበት። የውስጥ ውበት ነው ሪፍሌክት የሚያደርገው።
እዚህ ጋር ግን እኔ አሁን ማልስማማበት አለ። አሁን ባለፈው ጓደኞቻችን ያዘጋጁት ነበር የወፍራሞች ቁንጅና ውድድር ድንቡሽ ያሉ ታስታውሳለህ? አጎና አይደል አጎና ድንቡሽ ያሉ ተካሂዶ ነበርና እነሱ ታዲያ ቆንጆ አይደሉ እንዴ? በቃ ለምሳሌ ምንድነው መስፈርቱ ለቁንጅና? ግዴታ ቁመት ከሜትር ምናምን በላይ ስለሆነ ነው ወይ? አፍንጫ ስልክክ ስላለ ቀጭን ስለሆንሽ ነው ወይ? እነዛ ወፍራሞችስ ቆንጆ አይደሉም ወይ? ለምን እነሱስ ከናንተ እኩል አይወዳደሩም? ምን ማለት ነው የሚሉ ሰዎች አሉ። ግን ውበት ማለት አነጋገርህም ሊሆን ይችላል። በጣም የምታወራ ሰው የሰውን አመለካከት የምትቀይር ከሆነ መጥፎ አመለካከት ኖሮት አንድ ሰው ጥሩ አመለካከት እንደሆነ እየነገርከው ከተቀየረ አንድ ሰው ጥሩ ነው ባይ ነኝ። እና መቀየር የሚችል ሰው አነጋገር የሚችል ሰው በራሱ ውበት አለው፣ የራሱ የሆነ ውበት አለው። ግን ኢንተርናሽናል ውድድሮች ላይ ታዲያ እነዛ ሰዎች ሁሉ ነገር ሞልቷቸው ወገብ ላይ ችግር ካለ ድንቡሽቡሽ ብለው 80 ኪሎ ከሆኑ አይወዳደሩም። ግን ያው የሰው ምናልባት የውድድሩ የሆነ አላማ ሊኖረው ይችላል። አላማ ኖሮት ሊሆን ይችላል ባይ ነኝ። እዛ አላማው ላይ ተመርኩዞ ውበት ምናልባት እዛ ውድድር ላይ ቀጭን ሴት ብትኖር ምንም ነገር ላይ ላትወጣ ትችላለች። ያ አላማ ኖሮት ሊሆን ይችላል ያ ውድድር። ከእርጎዬ ነው ይላል። እሺ ቤቲ አላማሽን በማሳካትሽ እዚህ ደረጃ በመድረስሽ በጣም ደስ ብሎኛል። ስለ ሶፊ ምን ትያለሽ? ሶፊዬ እናቴ አያቴ ናት ያሳደገችኝ አያቴ። እርጎዬ በጣም ነው ሞድሽ። ደስ ይላል በጣም እያዳመጥሽ ስለሆነ። እሷም የቤተሰባችን አባል ነበረች። አሁን ለረጅም ጊዜ አልተገናኘንም እና ሶፊ ሁለ ነገሬ ናት። እዚህ ውድድር ላይ እዚህ ሞዴሊንግ ኢንዱስትሪ ውስጥ እንድገባ በጣም ታበረታታኝ ነበር። እንዲሁም የአሁኑ ፋሚሊ እንትን አይልም አያበረታታም። አሁን ሶፊዬ በህይወት የለችም እና ነፍሷን በገነት ያኑርልኝ። አያቴ ናት ለዚህ ላለሁበት ነገር ትልቅ ሚና የተጫወተች። አይዞሽ በርቺ፣ እኔ በምፈልገው ሳይድ ላይ እንድሄድ ያበረታታችኝ አያቴ ናት። ስለዚህ ጥያቄው ተገቢ ነው የምትዩ? ልክ ነው። አንዴ አያቷ አይደለች እንዴ? በጣም ደስ ይላል። ከአንቺ ስኬት ጀርባ እነማን አሉ? ከኔ ስኬት ጀርባ ቤተሰቦቼ፣ እግዚአብሔር፣ ከምንም በላይ እግዚአብሔር። ምንም ነገር ሲያጋጥመኝን እግዚአብሔርን አመሰግናለሁ። ለአሁን ላለሁበት ነገር እግዚአብሔርን አመሰግናለሁ። ያልሆነ ነገር ቢያጋጥመኝ ራሱ ለሱ አመሰግናለሁ፣ እግዚአብሔርን አመሰግናለሁ። በጣም ደስ ይላል። በሞዴሊንግ ስራ ላይ ግን አንዳንዶች በጣም ከባድ ነው ይላሉ። በተለይ ከጾታዊ ትንኮሳ ጋር ተያይዞ ምን ትያለሽ? ያው እነሱ የሚያሳዩት ፊት ሊሆን ይችላል። አንተ ራስህን ከጠበቅ ምንም ነገር አያጋጥምም። ራስን መጠበቅ ይኖርባል። የተለያየ ሞዴል ስለሆንክ ብቻ ሳይሆን በተለያየ ሴት በመሆን ብቻ ብዙ ነገር ሊያጋጥም ይችላል። ግን ራስን ለዛ ቦታ ፊት የምትሰጠው። ስለዚህ እዛ ላይ ቴኬር ካደረጉ ማንም የሚያስገድድህ ሰው የለም። ስለዚህ ፈተናው አለ ነው የምትዩ? ፈተናው አለ፣ ራስን መወጣት የምትችለው። እሺ ይሄ ጥያቄ ያው አንዳንድ ጊዜ ጥያቄ እንመርጣለን እኛም፣ ግን የአድማጭንም ደግሞ አንዳንዴ ክብር እንጠብቃለን። ያው እነሱ ስለላኩት የምናቀርባቸው ጥያቄዎች አሉ። ኬጂማን ግርማ የሚል አለ። በጣም አድናቂሽ ነኝ። ቤቲ ውዝዋዜና ዶሮ መስራት ትችያለሽ ወይ? ውዝዋዜውን ትች ይሆናል፣ ግን ዶሮ ላይ ያው ዘንድሮ ሴት ውዝዋዜ ፐርፌክት አይደለም፣ ግን እችላለሁ የተወሰነ። ትደንሻለሽ ዘመናዊም ዳንስ ቢሆን። አዎ ዶሮ ምንም አይደለም። ዶሮ ስንት አካል አላት? ስለዚህ ያለ ዶሮ እንዝላለ ማለት ዶሮ ብዙ ፐርፌክት አይደለም። ሌላው ደግሞ ያው የጠየቅነውን ጥያቄ ቢኒያምም ጠይቆታል። ስለዚህ ያው ከሞዴሊንግ ኢንዱስትሪ ጋር በተያያዘ ጥሩ ያሉ ነገሮች ይነሳሉና በዚህ ዙሪያ ምን ያጋጠመሻል ወይ ምን ትያለሽ ነው? እሱንም መልሰሻል። አብርሃም ሊንከን ዲማሪ የሚል አለ። ፎቶሽን ፖስት አድርጎታል። ስትሸለሚ ነው ይመስለኛል አይደል? ይሄ ነገር የፎቶ ያንቺ ነው? አዎ ስሸለም ነው። ሱፐር ሞዴል ኦፍ አፍሪካን እየተሸለምኩ ነው። ዋንጫ ናት። ኦኬ ዋንጫ የት ነው ያለው? ቤቴ። እሺ ሳቢ ጥያቄ አለ? ጥያቄ ነው ጨርሻለሁ። አዎ እኛም እያጠቃለልን ነው። ግን ምን ተሰማሽ አሁን ስትመጪ? አድማስ ዩኒቨርሲቲ ነው የምትማሪው። ተማሪዎቹ ዲኑ ትምህርት ቤት ምን ተሰማቸው ወይስ አያውቁ?
ትላንትና ስትደውሉልኝ ትምህርት ቤት ነበርኩኝ እና የጓደኞቼ ያውቃሉ። ኦኬ የተወሰኑት ጓደኞቼ ያውቃሉ እና ስሄድም ድጋፍ ያደርግልኛል አድማስ ዩኒቨርሲቲ። ምክንያቱም አንድ ወር ቀርቼ የምመጣበት ጊዜ ያለና አስተማሪዎች ይረዱኛል በአንዳንድ አሳይመንት ምናምን በመስጠት። አመሰግናለሁ። ዲንዳይሰጥሽ ነው ግሬድ። ከምርቃትሽ በኋላ የመጀመሪያው ስራሽ ምንድነው? በተማርሽበት መስራት ነው ወይስ ይሄንኑ ጠንከር አድርጎ መሄድ ነው? በራሴ መስራት ነው የምፈልገው። ምናልባት ለኤክስፒሪየንስ ልሰራ እችላለሁ ወይ የሆነ ቦታ ተቀጥሬ፣ ግን የምፈልገው በራሴ መስራት ነው። ትንሽም ስራ ብትሆን በራሴ መስራት። በጣም ደስ ይላል። እናበረታታለን። ወደፊት ደግሞ ብዙ ቦታ ድርሻለሽ ገና ብለን እናስባለን። ያው ልጅ ነሽ፣ ገና ነች፣ ገና ብዙ ነገር ይጠብቃታል። እሺ ቦቀቅላ ገና ምንም አይነት ስራዎች ጀምረሻል ብለን አናስብም። እኛ ብዙ ነገሮች ካንቺ እንጠብቃለን። በስተመጨረሻ መናገር የምትፈልጊው እንደን ሳልናገር ወይ ምናምን እንዳትዪ በኋላ ከወጣሽ በኋላ ማመስገን የምትፈልጊው መናገር የምትፈልጊው እኛንም መሳደብ ከፈልግሽ ሜዳውም ነው። እናንተን እዚህ ላገናኘኝ ብላኪ ቤስትን በጣም አመሰግናለሁ። ዲጄ ብላኪ ከቶሮንቶ እንግዲህ ተመስግናል ይሄን እድሉ ስለሰጠኝ። ምክንያቱም እዚህ በመገኘቴ ብዙ ነገሮች ይቀየራሉ ብዬ ተስፋ አደርጋለሁ። ምክንያቱም የመጀመሪያዬ ነው ሚዲያ ላይ የመጀመሪያው ኢንተርቪው ነው። ከዚህ በፊቭ ለቲቪ ኢንተርቪው ተደርጌ ነበር፣ ግን ፕሮግራሙ እስካሁን አልቀረበ። ግን የመጀመሪያ የሆነ አይንሽ የቀለው ለዛ ነው መች ነው የሚተላለፈው ብለሽ ለቲቪ ላይ እሺ። እና ኢትዮጵያን ኤርላይንስ ፍላይት ኢንካቨር ስላደረገልኝ አመሰግናለሁ። ካኖሪያል ቴክስታይል ፒኤልሲ የኢንዲያን ካምፓኒ ነው። በጣም አመሰግናለሁ። ነመስቴ ያው ሁላችሁንም አመሰግናለሁ። ለረዳችሁኝ ዲዛይነሮች፣ ለኢትዮጵያ ዲዛይነሮች በጣም ነው ማመሰግነው። ቤተሰቦቼም ላበረታታችሁኝ ሁሉም በጣም ነው ማመሰግነው። ስለዚህ ቅድም በስሱ ራሷ ቆስቁሳን ነበርና ድምጽ ላይ እቴሜት የሚለው የልጅነት መዝሙር ታውቂያለሽ? አውቃለሁ። ስለዚህ አድማጮች ቁጥር ያዙ 1 2 3 እቴሜቴ የሎሚ ሽታ ያሰውዬ ምናለሽ ማታ ምንም አላለኝ ትዳሩ ፈቶ ልሰድሽ አለኝ አልወስድሽም ትዳሩ ፈቶ ምኖ ልሻል ጋሻ ጦር ፈቶ። አይበቃም? ጋሻ ጦር ፈቶ። አይ ጥሩ ነው። ስለዚህ ትስፈን ራሳችሁ ከዚህ በኋላ ፌስቡክ ላይ ተወጡት፣ እኛ የለንበትም። ለማንኛውም ቤት ሲው ከኛ ጋር ያረግሽ ቆይታ አሪፍ ነበር። በጣም እናመሰግናለን። ቀጣይ ሳምንቶች ደግሞ ከቤት ውጪ ከሞዴሊንግ ስራ ውጪ ደግሞ ወጥተን ወጣ ባሉ የተለያዩ አይዲያዎችን እንመጣለን። በ15 ቀን አንዴ ሁልጊዜ የእንግዳ ሰዓት ይኖረናል። ልክ እንደ ቤቲ አሪፍ ስራ ይሰሩ ለሀገራቸውን ይዘን በመምጣት የተለያዩ ወሬዎችን ጨዋታዎችን እናደርጋለን ማለት ነው። እኛ እንቀጥላለን። ቤቲን ግን በናቲ ኃይሌ ረሃ በሚል ሙዚቃ ረሃ በሆነ ሙዚቃ በዕለተ ቅዳሜ ረሃ ቀናችን ላይ እንሰነባበታታለን ማለት ነው። እሷን ቤቲ ሾቻው አትጥፊ። እሺ አመሰግናለሁ። በጣም እናመሰግናለን። ያሽ ቻው። ሰላም እንጂ ሲለንማ ደስታ ጸቡ ምን ሊያረግናል? ሲለንማ ሰላም እንጂ ሲለንማ ፍቅር ጥሎ ምን ሊያረግናል? ያንተ ሌላ የኔ ሌላ ደርሶን እንታላ አፈር በቶት ለሚጠፋ ለዚህ እንጀራ ሳንጋፋ እስኪ ረጋ ረጋ ዛሬ ይሆን ረጋ እስኪ ረጋ ረጋ ዛሬ ይሆን ረጋ አንተ ቤት ይዝነብል እኔ ቤት ያካፋ ደስ ይበለኝ እንጂ ለኔ ስትሆን ተስፋ አያጋጨን ብሎ የሚተፋወቅ ሰው አይደለ ሰው ልጅ ድራ
ሕይወት አያልቅም ብሰጠን ብንካፈላት ሰላም ጤናችን ናና ፍቅር ደስታችን ናና ሰላም ጤናችን ናና ፍቅር ደስታችን ናና Gojo Music Specialist, DJ Sammy and Mickey. One love. ሲለንማ ፍቅር ጥሎ ምን ሊያረግህ ያንተ ሌላ የኔ ሌላ ምን አደርሶን እንታላ አፈር በልቶት የሚጠፋ Gojo Music Specialist, DJ Sammy and Mickey. One love. እስኪ ረጋ ረጋ ዛሬ ይሁን ረጋ እስኪ ረጋ ረጋ ዛሬ ይሁን ረጋ አንተ እኔን አትሆን እኔ አንተን አልሆን ኧረ አሜን ማለት ነው አምላክ በሰጠን ሺህ ዓመት ላንኖር ላናውቀው ቀኑን ፍቅር ይሻለናል በሕይወት እስካለን እስኪ ረጋ አብረው የሚበሉት የሚጠጡትማ ጤና አይደል ለምግቡ ለሆድ የሚስማማ ሰላም ጤናችን ናና ፍቅር ደስታችን ናና